ስጋን በመቅጣት የሚገኝ መለኮታዊ ውጤትና ጥቅም የለም። ሄሎ ቢኮዝ ስጋን መቅጣት የሚያስገለኝላችሁ መንፈሳዊ ጥቅም አለ ብላችሁ ካሰባችሁ ሞኝ ናችሁ። ስጋና ከስጋ ሐሳብ በጣም መራቅ ከፈለግ ማድረግ ያለብህ ወደ ሆሊ ስፒሪት የበለጠ መቅረብ ነው። ቤስት ዌይ ቆንጆ መንገድ ይሄንን ነገር አላደርገውም ብለህ ላለማድረግ መታገል አይደለም። ቆንጆ መንገድ ይሄኛውን ነገር ደ ሞመንት ከሆሊ ስፒሪት ጋር ይጣበቅ ሰዓት እሱም ይሸሻል። ቢኮዝ ስጋ ከመንፈስ ጋር ምንድነው? ጠላት ነው። ዛሬ ከመንፈስ ቅዱስ ጋር በኃይል የምትጣበቁበት ጸጋ እንዲለቀቅላችሁ ጸልያለሁ። በጣም የምትጣበቁበት ጸጋ ይለቀቅላችሁ። በኢየሱስ ስም ይለቀቅላችሁ። ፋስቲንግ ስንይዝ እያደረግን ያለነው ነገር አንድ ነው። ዙሪያችን ካሉ ሰዎች፣ ዙሪያችን ካሉ ምክንያቶች፣ ዙሪያችን ካሉ እያንዳንዱ ነገሮች በሙሉ ርቀን ይሄኛው ነገር እንዲረብሸኝ አልፈልግም፣ ይሄኛው ነገር ታይሜን እንዲወስድብኝ አንፈልግም ብለን ከእግዚአብሔር ጋር ያለ መጣበቅ ነው። ይሄ ደግሞ እንዲበዛላችሁ ጸልያለሁ። ሰላም ፕሮፌቲክ ሚዲያ ነን። ክቡራን የዚህ ሚዲያ ተከታታዮች ሰላምታችን ካላችሁበት ቦታ ይድረሳችሁ ያለን የምንወደውና በጸጋው ብዙዎቻችን የተጠቀምንበት ያለውን የነቢይ ሚራክል ተካን መንፈሳዊ ምክርና ትምህርት ዛሬ ወደ እናንተ ይዘን መጥተናል። ነቢይ ሚራክል ተካ በጥልቅ ትምህርቱና ትንቢታዊ አገልግሎቱ በብዙዎቻችን ዘንድ ይታወቃል። ለዛሬም ነቢይ ሚራክል ተካ ጾም ጸሎት ስንይዝ ሁለት መሰረታዊ ነገሮችን ማወቅ ይኖርብናል ብሎ በጥልቀት ያስተማረን ሲሆን ከዚህ ትምህርት በኋላ እርግጠኛ ነን በጾም ጸሎት ብዙ ነገር እንደምናተርፍ እያመንን በጥሞና ትምህርቱን እንከታተል። መልካም ቆይታ። ሳምታይምስ ፋስቲንግ በምንይዝበት ወይ ፋስቲንግ ይዘንበታል ብለን የምናስብበት ስፍራ ላይ ለአኖይንቲንግ ከሆነ ያዛችሁት እግዚአብሔር የእናንተን ጥያቄ በጉሮሯችሁ መሻከር ልክ የሚመልስላችሁ ይመስላችሁ። አይ ብላ እየተባልክ አይ ኖ ብለህ እንጥል እስኪወርድ ድረስ ነው የምትጮህ። ከዛስ ትበላለህ። ኖርማል ወደሆነ ላይፍ ነው የሚመለሰው። ስጋን በመቅጣት የሚገኝ መለኮታዊ ውጤትና ጥቅም የለም። ሄሎ ቢኮዝ ስጋን መቅጣት የሚያስገለኝላችሁ መንፈሳዊ ጥቅም አለ ብላችሁ ካሰባችሁ ሞኝ ናችሁ። ሌሎች ቤተ እምነቶች ላይ ስጋቸውን እየቀጡ ሄቨን የማይገቡ ብዙ ሰዎች አሉ። ተነስ ሁለቱን ያዋቸው ነው። ወደሱ ቤስት ፋስቲንግ ምን እንደሆነ ልንገራችሁ። እሱን ይዩት። ሁለቱ አይዋደዱም። እሱን አይወደውም፣ በጣም ነው የሚጠላው። ይሄኛው ደግሞ ይሄኛውን አይወደውም። ከሱ በጣም ለመሸሽ ከፈለጋችሁ ማድረግ ያለባችሁ ነገር ምንድነው? ከዚህ ጋር ቤስት መሆን ነው የሚጠበቅባችሁ። ከሱ ጋር ቤስት ከሆናችሁ ሳትፈልጉት እሱ ይሸሻችኋል፣ እናንተም ትሸቱታላችሁ። ከሱ ጋር የሚውል ሰው ማየት አልፈልግም ነው የሚልህ። ገና ልታወራው ስትፈልግ የሚነግርህ ነገር ምንድነው? አይ አንተ ከሱ ጋር ስለምትውል ላወራህም አልፈልግም ነው የሚልህ። ቢኮዝ ሞመንት ከዚህ ሰውዬ ለመራቅና ለመሸሽ ከፈለግ ማድረግ ያለብህ ከዚህ ሰውዬ ጋር ቤስት መሆን ነው። ከስጋና ከስጋ ሐሳብ በጣም መራቅ ከፈለግ ማድረግ ያለብህ ወደ ሆሊ ስፒሪት የበለጠ መቅረብ ነው እንጂ ስጋህን መቅጣት ሞመንት ከእግዚአብሔር ጋር በጣም አታች ሆንክ ሰዓት እዚህና እዚህ ካሉ ሐሳቦችና ፍቃዶች በሙሉ መሸሽ ትጀምራለህ። the best way ቆንጆ መንገድ ይሄንን ነገር አላደርገውም ብለህ ላለማድረግ መታገል አይደለም። ቆንጆ መንገድ ይሄኛውን ነገር ሞመንት ከሆሊ ስፒሪት ጋር ይጣበቅ ሰዓት እሱም ይሸሻል። ቢኮዝ ስጋ ከመንፈስ ጋር ምንድነው? ጠላት ነው፣ ኤነሚ ነው አይደል? ስጋ በመንፈስ ላይ ምን ይላል የሚል መጽሐፍ ቅዱስ ይቃወማሉ አይደል የሚል። አንዱ አንዱን አይፈልገውም፣ አንዱ አንዱን አይወደውም፣ አንዱ ለአንዱ ባሪያ መሆን አይፈልግም። ሞመንት እሱን የቀረብክ ሰዓት፣ ከሱ ጋር የተዋዳጀ ሰዓት ይሄኛው ምን ይልሃል? ዛሬ ከመንፈስ ቅዱስ ጋር በኃይል የምትጣበቁበት ጸጋ እንዲለቀቅላችሁ ጸልያለሁ። በጣም የምትጣበቁበት ጸጋ ይለቀቅላችሁ። በኢየሱስ ስም ይለቀቅላችሁ። ሞር ከሆሊ ስፒሪት ጋር በተጣበቅ ቁጥር ሞር ከዚህኛው ዓለም ሐሳብና አስተሳሰብ መራቅ ትጀምራለህ። በጣም መራቅና መሸሽ ትጀምራለህ። ሶ ፕሬ ስናረግ አንድ ነገር እያደረግን ነው። ፕሬ ስናረግ አብን እያከበርን ነው። ፋስቲንግ ስንይዝ ከፋስቲንግ ጋር የተገናኙ ምክንያቶችን እነግራቸዋለሁ። ፋስቲንግ ስንይዝ በደንብ ስሙ። በጣም የምታፈቅሯት ፍቅረኛ ብትኖራችሁ ከእሷ ጋር ታይም ማጥፋት ብትፈልጉ ሰዎች የሚሰበሰቡበት ስፍራ ይዛት አትሄድም። ልክ ነኝ አይደለ? ጓደኛህን ሰዎች
ሰዎች የሚሰበሰቡበት ስፍራ ይዘው ልትሄድ ትችላለህ። በጣም የምታፈቅራትን ልጅ ግን ይዛት አትሄድም። ሰዎች የሉበትም የሚባል ቦታ ላይ ይዛት የምትሄደው ቢኮዝ ብቻዋን ነው የምትፈልጋት። ልክርን ማንም ሰው በመሃላችሁ መጥቶ እንዲረብሻችሁ አትፈልግም። ኢቨን ሰዎች አይገቡበትም የተባለ ሆቴል ላይ ከሆነ የገባው አሸሩ እንኳን እንዳይመላለስ ትነግሯል። በቃ ይሄን ብቻ ቅርብልን እንዳትመጣ ነው የምትለው። አስተናጋጁ እንደዛ ነው የምትሉት አይደል? ቢኮዝ በሁለታችሁ መሃል ማንም ጣልቃ ገብቶ እንዲረብሻችሁ አትፈልጉ። ፋስቲንግ ስንይዝ እያደረግን ያለነው ነገር አንድ ነው። ዙሪያችን ካሉ ሰዎች፣ ዙሪያችን ካሉ ምክንያቶች፣ ዙሪያችን ካሉ ከእያንዳንዱ ነገሮች በሙሉ ርቀን ይሄኛው ነገር እንዲረብሸኝ አልፈልግም፣ ይሄኛው ነገር ታይሜን እንዲወስድብኝ አንፈልግም ብለን ከእግዚአብሔር ጋር ያለ መጣበቅ ነው። ይሄ ደግሞ እንዲበዛላችሁ ጸልያለሁ። ይሄ ደግሞ እንዲበዛላችሁ ጸልያለሁ። ይሄ ደግሞ እንዲበዛላችሁ ጸልያለሁ። በረምስ ሳምታይምስ አንዳንድ ጊዜ ልንገራችሁ፣ አንዳንድ ጊዜ ሶሻል ሚዲያ ስትጠቀሙ እግዚአብሔር ሆይ እስከ መቼ ነው ዝም የምትለው አትፈርድም ወይ ብለው ፌስቡክ ፖስት የሚያደርጉ ሰዎች አይታችሁ ታውቃላችሁ? እግዚአብሔር ፌስቡክ ተጠቃሚ ይመስላችኋል። ከነሱ የቻት ሊስት ውስጥ ያለ ይመስላችኋል። በቤታቸው የማይጸልዩ ሰዎች ናቸው እንደዛ የሚያደርጉት። የነሱ የቻት ሊስት ውስጥ እግዚአብሔር ያለን ይመስላቸው። ወደኛ ነው የሚጸልዩት፣ ወደ እግዚአብሔር ነው የሚጸልዩት። ማወራው ነገር ልክ ነው አይደል? ወደኛ ነው ወይስ ወደ እግዚአብሔር ነው ይጸልያሉት? እንደዚህ አይነት ሰዎች ከእግዚአብሔር ጋር እነሱን ያፋታቸው ሪዝን የያዙት ስልክ ስለሆነ ስልኳን አስቀምጠው ከእግዚአብሔር ጋር ፌሎ ከሚያደርጉ ስልኳን ይዟት ለእግዚአብሔር ቢነግሩት ነው የሚሻላቸው። ፋስቲንግ በምትይዙበት ታይም ላይ መጀመሪያ እያደረግን ያለነው ነገር ምንድነው? የመጀመሪያው ሪዝናችን ከዚህ ሁሉ ግርግር ወጥቼ አንተ እምልሃለሁ እያልከው ነው። ካንተ ጋር ነው አሁን ያለኝን ታይም ማጥፋት የምፈልገው። ከግርግሩ ከያንዳንዱ ከሚረብሸኝ አእምሮዬን ከሚይዘው ነገር በሙሉ ወጥቼ ምን ማለት ፈልጋለሁ? ክራይስት ፋስቲንግ የያዘበት ስፍራ ጋር ብትመጣ ከእናቱ ቤት በጣም ሩቅ ነው። ከነ ፒተር ቤት በጣም የራቀ ስፍራ ላይ ነው። ልመለስ ቢል እንኳን ማይንዱን በጣም እንደራቀ እንዲያስብ አድርጎት ርቆ ነው ሄደው። ፋስቲንግ በምትይዙበት ታይም ላይ ከብዙ ነገሮች ርቃችሁ ሂዱ። ከብዙ ነገሮች የእናንተን ታይም ከሚፈልጉ ከእያንዳንዱ ነገሮች በሙሉ ርቃችሁ ሂዱ። እጅግ በጣም ርቃችሁ ሂዱ። እጅግ በጣም ርቋችሁ ሂዱ። እጅግ በጣም ርቃችሁ እስከ ዛሬ ያዛችሁት ፋስቲንግን እንደ ፋስቲንግ አትቁጠሩት። የእውነቴን ነው የምላችሁ። የሚደወል ስልክ እየጠበቅ እንደዚህ ዘራ ባባባ ምናምን ያልከውን እሱ እንደ ፋስቲንግ አትቁጠረው። መንፈሳዊ አባቴ እንደዚህ ይላል። አማርኛ መኪና ምናምን ቢልህ አንድ ሰው ምን እንዳለ አይገባህም አይደል? ቢኮዝ አማርኛ ቋንቋ ነው አስተካክለን ማውራት ያለብህ። መኪና በቃ ጨረሰ። ረባባባባባባባባ የሚባል ጸሎት እንደዚህ የሚባል ልሳን የለም። ቢኮዝ ልሳን ቋንቋ ነው። አልሰማችሁ? ልሳን ቋንቋ ነው። ቋንቋ እስከሆነ የሚባል የሚባል ልሳን የለም። 20 ሰዓት ሙሉ በደንብ ስሙ። 20 ሰዓት ሙሉ ምሳሌ የአማርኛ አልፋቤት አለ አይደለ? አማርኛ ቋንቋ አለ። እኛ የእናንተ ማይንድ እስከፈቀደው ድረስ በጣም ዲፕ ነው፣ ጥልቅ ነው አይደለ? በጣም ጥልቅ ነው አይደለ? አንድ ሰው አንድ ቃል ብቻ ይዞ ቢል ምን ነው የምትለው? አንተ እብድ ነህ ብለህ ጥለን የምትሄደው። ልሳንም እንደዚህ ቋንቋ ነው። በጣም የበለጸገ መለኮታዊ ቋንቋ ነው። ቋንቋ ተሰጥቶ ምትል በቃ እብድ ነህ ነው የሚል መንፈሳዊ ያለው ሪል የሆነ ነገር አይደለም እየተናገርክ ያለው። ተውትሽ አንድ ጓደኛችን ነበር እንደዚህ ረባ ይላል መጥቶ እጁ እንደዚህ ያደርግ ምንድነው እለዋለሁ እኔ ክብር ለኢየሱስ ይሁን። ክብር ለኢየሱስ። በሞመንት ፋስቲንግ የያዛችሁ ሰዓት ከሁሉም ነገር ወጣችሁ ሁሉንም የሚፈልጓችሁን ነገሮች በሙሉ ከናንተ ህይወት አሸሻችሁ፣ ከናንተ ህይወት አባራችሁ ከእግዚአብሔር ጋር የምታደርጉት ህብረት ነው። ከእግዚአብሔር ጋር የምታደርጉት ህብረት ነው። ከእግዚአብሔር ጋር የምታደርጉት ፌሎሺፕ ነው። ከእግዚአብሔር ጋር የምታደርጉት መነካካት ነው። ከእግዚአብሔር ጋር የምታደርጉት መነካካት። ጌታ ኢየሱስን አንዳንድ ጊዜ ተራራ ላይ ሲጸልይ የተጫተችሁት ከሆነ ደሞመንት ፕሬ ያደርግና ልጆች ብሎ ወደ እነሱ ይመጣል። ልጆች እስካሁን ተኝታችኋል ይላቸዋል አይደል? እጅግ በጣም ዲፕ ሆኖ በጥልቀት እንዳይሄድ የሚከለክሉ ሰዎች የተኙ ሰዎች አብረዋል። እንዴት ናቸው አሁን ተኝተዋል ወይስ አልተኙም እያለ ቼክ ያደርጋቸዋል። ከነበረበት ሬለም እየወጣ ቼክ ያደርጋቸዋል። ምድረ በዳው ላይ ግን ምንም የሚባል ሰው የለም፣ ብቻውን ያለው። ዛሬ ይሄ እንዲበዛላችሁ ጸልያለሁ። ከእግዚአብሔር ጋር ያለ እጅግ በጣም መነካካት እንዲበዛላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። ሁለተኛ ከእግዚአብሔር ጋር ያላችሁን የፋስቲንግ ላይፍ የሚወስነው ነገር ልንገራችሁ። አንደኛ ምን አልኳችሁ? እግዚአብሔር ብቻዬን ይፈልገኛል ብለህ ከሁሉም ነገር መራቅህ ነው። ያ ፋስቲንግ ነው። ናው ይሄ የእግዚአብሔር ታይም ነው። ናው
ዓመቱን ሙሉ 300 ምናምን ቀን ለራሴ ሩጫለሁ። አሁን ጥቂትም ቀናት ብትሆን አንድም ሁለትም ሶስትም ቀን ብትሆን ከእግዚአብሔር ጋር መጣበቅ አለብኝ ብለህ ከሁሉም ነገር የምታደርገው መለያየት ነው ፋስቲንግ። ሁለተኛ ፋስቲንጋችሁ ለፋስቲንጋችሁ የሚሆን ሪዝን ልንገራችሁ። ሁለተኛ ለፋስቲንጋችሁ የሚሆን ሪዝን ፋስቲንግ እንድናረግ በጣም የጠለቀ የፋስቲንግ ላይፍ ያላቸው ሰዎች ትልቁ አንድ ኳሊቲያቸው ምን እንደሆነ ልንገርህ። በጣም ፋስቲንግ የሚይዙ ሰዎች አንድ ነገር የገባቸው ሰዎች ናቸው። የእግዚአብሔር ዓለም በእነሱ ውስጥ ያስቀመጠው ተልእኮ የገባቸው ሰዎች ናቸው ፋስቲንግ የሚይዙት። አንድ እግዚአብሔር ሰው እንደዚህ ብሎ ሰማሁት። ጌታ ኢየሱስ በጊዜው ለነበሩ ሰዎች ብቻ አይደለም የሞተው፣ አሁንም ላሉት ወደፊትም ለሚመጡት ጭምር ነው የሞተው አንድ ጊዜ። ልክ ነኝ አይደለ? አሁን ዓለም ላይ 7.2 ወይ 5 ቢሊዮን ህዝብ አለ። ጌታ ኢየሱስ የተሰጠው ተልእኮ ለ7 ሰው አይደለም፣ ለ7.5 ቢሊዮን ሰው ነው። ራሱን ለማዘጋጀት ግዴታ የተሰጠው አሳይመንት የ7 ቢሊዮን ህዝብ አሳይመንት ስለሆነ የፋስቲንግ ላይፍ አለ። የተሰጠው አሳይመንት ያ ነው። በረምስም እጅግ በጣም ጥልቅና ሰፊ የሆኑ ሚኒስትሪዎችን ካየ የባለራእዩን የፋስቲንግ ላይፍ ነው የሚነግርህ። ቢኮዝ ፋስቲንግ እንደተሰጠ ተልእኮ ነው የሚወሰነው። ጌታ ኢየሱስ በደምስም ጌታ ኢየሱስ ለ7 ቢሊዮን ህዝብ በተሰጠው ተልእኮ ውስጥ ነው ፋስቲንግ የገባው። ሙሴ ጋር ስትመጡ 600,000 ህዝብ ነው ከግብጽ ያስወጣው። 600,000 ህዝብን የተሸከመ ግለሰብ ነው። ይሄ ግለሰብ 40 ቀን ተራራ ላይ ቆየ ይላችኋል ባይብል። ቢኮዝ 600,000 ህዝብ ነው የተሸከመው። ሞመንት ከእግዚአብሔር ጋር ያለ የፋስቲንግ ላይፍ የሚነግረን አንድ የተሸከምከውን አኖይንቲንግና ኃላፊነት ነው። እጅግ በጣም ጥልቅ የሆነና ዲፕ የሆነ ከባድ ኃላፊነት የተሸከሙ ሰዎች ከባድ የሆነ የፕሬየር ላይፍ እና የፋስቲንግ ላይፍ አላቸው። እዛ ውስጥ ደግሞ እንድትገቡ ጸልያለሁ። እዛ ውስጥ እንድትገቡ ጸልያለሁ። ያውና አስ እንደ ኢትዮጵያዊ አንድ ነገር ልንገራችሁ። እኛ ኢትዮጵያውያን ወይም እንደ ሀበሻ ኮሚኒቲ ያለን አንድ ችግር ልንገራችሁ። ሁል ጊዜ ሾርት ከት የሚባል ነገር እንወዳለን። አንድ ግለሰብ አለ በጣም ዲፕ የሆነ የፋስቲንግ ላይፍ ያለው። እግዚአብሔር በሱ ላይፍ ላይ መገለጥ ይጀምራል። አንተ የ11 ደቂቃ የጸሎት ህይወት የለም። የ11 ደቂቃ ነው ያልኩት። በቀን 11 ደቂቃ አትጸልይም። ትመጣለህ፣ ግር ብለህ ትመጣለህ። ከዛ አኖይንቲንግ አፈስብኝ ትለዋለህ። ቢኮዝ እሱ ያፈሰሰው አኖይንቲንግ ወደ ፕሮፌቲክ ዓለም መግቢያ ሾርት ከት ነው ይመስልህ። እመነኝ፣ ዘይት ነው የጨረስከው። አኖይንቲንግ ሪሲቭ አላደረክም። ሳምታይምስ ምሳሌ ሁሉን አንዳንድ ኢቨን ታሪክ ጋር ስትመጣ እንኳን እኛ እንደዛ ነን። ላይክ አዳም ኢትዮጵያዊ ነው ይሉሃል። የስ ኦኬ አዳም ኢትዮጵያዊ ነው። ያ ማለት ኢትዮጵያዊ ነው የዓለም ሁሉ ህዝብ ከገነት እንዲባረር ምክንያት የሆነው ስትላቸው ደግሞ ያንን መቀበል አይፈልጉም። ልክ ነኝ አይደል? እነሱ ይፈልጉት የሰው ዘር የጀመረው ከኛ ነው። አዳም ኢትዮጵያዊ ነው ይሉሃል። ኦኬ አዳም ኢትዮጵያዊ ነው። የስ ኢትዮጵያዊ ነው። ሁሉንም የዓለም ዜጋ በሙሉ ከገነት ያባረረው ስትላቸው ደግሞ እንደዚህ ይሉሃል። ላይክ ለመሻማትና ለመውሰድ የምንሞክራቸው ነገሮች በሙሉ ሾርት መንገድ ተጠቅመን ነው የምናረጋቸው። እግዚአብሔር ጋር ስትመጣ እንደዛ የለም። እመኑኝ፣ ብዙዎቻችሁ እኮ አሁን እዚህ ጉባኤ ውስጥ በመምጣታችሁ አይደለም፣ ከዚህ በፊት እግዚአብሔር በእናንተ ላይፍ ውስጥ ስላስቀመጠው ከባድ ኃላፊነት፣ ከባድ ቅባት እኮ ተነግሯችኋል። ራሳችሁን ግን አንድም ቀን ለዛ ነገር አዘጋጅታችሁት አታውቁም። ከዛስ ፕሮፌት እንትና እንደዚህ ብሎኛል፣ አፖስትል እንትና እንደዚህ ብሎኛል፣ ኢቫንጀሊስት እንትና እንደዛ ብሎኛል፣ እንትና የሚባል ፐርሰን እንደዛ ብሎኝ አይኖ ይሄ ሁሉ ብሏቸዋል። ይሄ ሁሉ ውስጣችሁ ስለተቀመጠው ነገር በሙሉ ነግሯችኋል። ውስጣችሁ የተሰጣችሁን አሳይመንት ከምትገልጡበትን መንገድ መካከል ደግሞ አንዱ ፋስቲንግ ነው። ፋስቲንግ ከእግዚአብሔር ዘንድ የተቀበላችሁትን ሸክም የምትገልጡበት ምንድን ነው? በጣም የፋስቲንግ ላይፍ ያላቸው ሰዎች እጅግ በጣም ኃላፊነት ያለባቸው ሰዎች ናቸው። በጣም የፋስቲንግ ላይፍ ያላቸው ሰዎች እጅግ በጣም ምን ያላቸው ሰዎች ናቸው? ኃላፊነት ያለባቸው ሰዎች ናቸው። እጅግ በጣም ኃላፊነት አለባቸው። ከምግብ እየሸሹ አይደለም። በደንብ ስሙ። ከአንድ ግዙፍ ሰው ጋር መደባደብ ብትፈልጉ መጀመሪያ ከመደባደባችሁ በፊት የ3 ወር ጊዜ ቢሰጣችሁ ምንድነው የምታደርጉት? ግዙፍ ነው፣ ሰውነት አለው፣ በጣም የሚያስፈራ ሰውነት አለው። ሰዎች ለ10 እና ለ20 ታግለው የሚያሸንፉት ሰው ነው። 30 40 ሆኖ የሚያሸንፉት ሰው ነው። ደን አንድ ትሬነር ወይም አሰልጣኝ የሆነ ሰው ላንተ ቢሰጥህ ያ ፐርሰን ምን እንደሚልህ በደንብ ብላ፣ በደንብ ስፖርት ስራ እያለን ትሬን የሚያደርግ በደንብ ያበላሃል። በደንብ ደግሞ ምን ሰራለህ? ስፖርት ሰራለህ። ስፖርት ብቻ አይደለም የምትሰራው፣ በደንብ የምትበላው የምግብ መጠን
የምታሸንፋቸውን የሰዎች ብዛት ይነግረናል። የምታሸንፋቸውን የሰዎች ብዛት ይነግረናል። የምታሸንፋቸውን ፋይት ብታረግ ይሄን ያህል ሰው እንደምታሸንፍ ይነግረናል። ለዛ ነው ጌታ ኢየሱስ እንደዚህ አለች፣ ቀላል ዴመኖችን እስከዛሬ ያስወጣቸዋል አላቸው። እነዚህን ዴመኖች ግን አለው ፕሬየር ወይም ፋስቲንግ ውስጥ ካልገባችሁ አታሸንፏቸው ማለት። ቢኮዝ አንዳንድ ዴመኖች ሞመንት ፋስቲንግ ያስክሳት ነው የምታሸንፋቸው። ይሄኛው የበላ ሰዓት ሰውነቱ በጣም የዳበረ ሰዓት ካንተ ጋር መታገል እኮ አይጠበቅበትም። ከሱ ጋር የሚያጣላህን ሪዝን በሙሉ እንዳይኖር አድርገህ ትሸሸዋለህ። ከሱ ጋር ያለህ ላይፍ በሙሉ ፒስፉል እንዲሆን ትፈልጋለህ። በፊት እንደምታወራው አታወራውም። ቢኮዝ ናው ሰውነቱ ምን ብሏል? ከመብላት የተነሳ ጠንክሯል፣ በርትቷል። ሞመንት ፋስቲንግ ያስክ ሰዓት መንፈሳዊ ጡንቻህን እያዳበርከው ነው። መንፈሳዊ ሰውነትህ በኃይል እየጠነከረ ነው። መንፈሳዊ ሰውነትህ በኃይል እየጠነከረ ያ ማለት የተሸከምከውን ኃላፊነት ጭምር ነው የሚነግረን። የተሸከምከውን ትውልድ ጭምር ነው የሚነግረን። የተሸከምከውን ተልእኮ ጭምር ነው የሚነግረን። ሞር በያዝክ ቁጥር ሞር የሆነ ሰውነት ነው የምታዳብረው። ሄሎ ደን በደንብ ስሙ። ይሄ ትሬን ያደረገው ግለሰብ በስፖርት በጣም የሰለጠነው ግለሰብ እዚህ ውስጥ 100 ወንበሮች ቢኖሩ 4 ሰዎች ቢኖሩ እዚህ ጋር 4 ሰዎች ቢኖሩ የምታደርገው ነገር አንድ ነው። 4ቱን ቢያንስ እናንተ 10 ያዙ ነው የምትላቸው አይደል? 3 30 ይዙላል። ያ በጣም ትሬን ያደረገውን ግለሰብ ግን 70 ወንበር ነው ምን የምትለው የምትሰጠው። ቢኮዝ ደሴም ሰው ናቸው። ነገር ግን የስፖርቱና የበላው ነገር መጠን የሰውየውን የሚሸከመውን ነገር ምን ብሎታል? አሳድጎለታል። እጅግ በጣም አሳድጎለታል። ሞመንት ፋስቲንግ መያዝ ጀመራችኋል፣ ዲፕ የሆነ ፋስቲንግ ውስጥ ገብታችኋል ማለት ምን እንደሆነ ልንገራችሁ። ሃይላንድ ያዘሷል። ሞመንት የፋስቲንግ ላይፋችሁ በጣም በጥልቀት ሆኗል ማለት ሞመንት የመቀበል አቅማችሁ እቺ ሃይላንድ ነበረች። ሞር ፋስቲንግ በያዝክ ቁጥር አሁን ለዚህ ሃይላንድ እኔ ማፈሰው ውሃ በዚች መጠን ነው። ልክ ነኝ አይደል? ሞመንት ትንሽ የፋስቲንግ ያስክ መጠን የያዝክ ታይም ላይ የምትቀበለው አኖይንቲንግችን ያክለች። ሞር እጅግ በጣም ዲፕ የሆነ ፋስቲንግ ላይ በተጨመረልህ ቁጥር የምትቀበለው አኖይንቲንግ በዚሁ ልክ ነው። ይሄን አኖይንቲንግ በያዙ ሰዎችና ይሄኛውን በተሸከሙ መካከል ቢግ ዲፈረንስ አለ። ቁጭ በል ቢግ ዲፈረንስ አለ። ሁለቱን አኖይንቲንግ በተሸከሙ ሰዎች መካከል ቢግ ዲፈረንስ አለ። የመንፈሳቸውን አቅም ጭምር እየነገሩ ነው ፋስቲንግ ሲይዙ። ይሄ ደግሞ እንዲበዛላችሁ ጸልያለሁ። አልሰማችሁም? በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። ሞመንት ፋስቲንግ የሚይዙ ሰዎች ያንን የሚሸከሙት ነገር በዛው ልክ ነው የሚተልቀው። በዛው ልክ ነው። ለእግዚአብሔር እነዚህ ጋድ አኖይንቲንግ እኮ አፍስሶባቸዋል። ናው ደግሞ የሚበልጥ ነገር የሚበልጥ ስፔስ አለ ጨምርብኝ እያሉት ነው። ሄሎ የሚበልጥ ስፔስ አለኝ ምን በልብኝ ጨምርብኝ እያሉት ነው። ነብዩ ጋር መጣ። ባሌ ከነቢያት ወገን ነበረ። አሁን ይሄ የምንሸጠው ምንም ነገር የለንም፣ የምንለውጠው ምንም ነገር የለንም። ባለዳ ቤታችንን ሊወስድን ያለችው ሴት ትስላችኋለች። ነብዩ ምንድን ያላት? ባዶ የሆኑ ምኖችን አምጪ፣ እንስራዎችን አምጪ። ባዶ የሆኑ ሰብስበሽ በሙሉ ይዘሽ ነው ያላት። የመጀመሪያውን ባዶን ስራ ከቤቷን የጀመረችው የሷ አቅም ያችን ያክል ነበር። ዘይት ፈሰሰ፣ ሞላ። ሞር እንስራዎችን በጨመረች ቁጥር አኖይንቲንጉን በዛው ልክ ነው የፈሰሰው። ሴትዮዋ ቤት ውስጥ ያለው አኖይንቲንግ በኃይል ነው የበዛው። ሞመንት ፋስቲንግ ስትይዙ የሚሆነው ነገር አንድ ነው። አንድ ቦትል ብቻ ነው ያለ አይደል? ያኛው ይሞላል። አሁንም ፋስቲንግ ስትጨምር እግዚአብሔር ያንን ቦትል እያጎደለ አይደለም የሚሞላው፣ ሌላ ቦትል እየጨመርክለት ነው። ይሄኛውንም ይሞላዋል። ዓርብ ዕለት የነበረን የወጣቶች ፕሮግራም ላይ አንድ ነገር እየነገርኳቸው ነበር። የሙሴስን ቅባት እየነገርኳቸው ነበር። ሐሙስ ዕለት የነበረን ሙሴ 70 ሽማግሌዎችን እግዚአብሔር ምረጥ አለው። 70 ሽማግሌዎችን ሙሴ መረጠ። እግዚአብሔር እንደዚህ ያለው ከመንፈስህ ወስጄ በእነሱ ላይ አኖራለሁ አለው። ከመንፈስህ አይደለም ያለው እግዚአብሔር፣ ከመንፈስህ። ቢኮዝ ሙሴ ለ70 ሰው የሚሆን ነገር ነው ያዘው። ምን ማለት መሰላችሁ? ሰና ምን ማለት መሰላችሁ? የሚኮ ስፒሪት አንድ ነው። ልክ ነኝ አይደል? ስንት ነው? እንደፈለክ ብትለጥጠው ስንት ነው? አንድ መንፈስ ነው አንድ ሰው ያለው አይደል? እየፈለከውን ያህል ብትለጥጠውስ አንድ ነው ያለው።
ኤልሳ ኤልያስን ሲጠይቁ ሰምታችኋል። ከመንፈስ ስንሰጠኝ ነው ያለው። ዋይ እንዴት አንድ ሰው አንድ መንፈስ ኑሮት ሁለት ለሆነ ሰው እንዴት ይሰጣል? አንድ መንፈስ እኮ ነው ያለው። ስንት መንፈስ ሰጠኝ? ከተቀበልኩ አኖይንቲንግ አይደለም ያለው፣ ከመንፈስህ። ምን ማለት መሰላችሁ? አንድ መንፈስ ነው ያለው። ኤልሳም ጋር ስትመጣ አንድ መንፈስ ነው ያለው። በኤልያስና በኤልሳ መካከል ያለውን ዲፈረንስ ግን ልንገርህ። ኤልያስ ጋር ስትመጣ አንድ መንፈስ ነው ያለው፣ ውስጡ ግን ሁለት መንፈስ የሚሸከመውን ነገር ተሸክሟል። ሁለት መንፈስ የሚሸከመውን ነገር በሙሉ ተሸክሟል። ሙሴ ጋር ስትመጣ አንድ መንፈስ ነው ያለው። 70 ሽማግሌዎች እዛ ጋር አሉ። 1 2 3 እያልክ ብቆጥራቸው ስንት ናቸው? 70 ናቸው። ሙሴ 70 ሽማግሌ የሚሸከመውን በዛ አንድ ስፒሪት ውስጥ ብቻውን ተሸክሟል። ለእናንተ እንደዚህ እንዲበዛላችሁ ጸልያለሁ። አልሰማችሁም? በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። አንድ ግለሰብ ናችሁ። ሞር ፋስቲንግ በያዛችሁ ቁጥር የፋስቲንግ ላይፋችሁ በጨመረ ቁጥር እመኑ፣ 1000 ሰዎች መቀበል የማይችሉትን ነገር አንተ መሸከም ትችላለህ። አንተ መሸከም ትጀምራለህ። ሰላም፣ ፕሮፌቲክ ሚዲያ ነን። ላልተወሰኑ ወራት ዩቲዩብ ይዞብን የነበረው ቻናላችን አሁን ተለቋል። በትዕግስት ለጠበቃችሁን የፕሮፌቲክ ሚዲያ ቤተሰቦች ከልብ የሆነ ምስጋና እናቀርባለን። ከዚህ በፊት የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጥር ባለመልኩ ወደ እናንተ እያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባይ እግዚአብሔር ሰው የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጥር ባለ መልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። ሌላው በቅርቡ 10,000 ሰብስክራይበርስ እንደርስ ሳምንታዊ የላይቭ የጸሎት ፕሮግራምና ለፕሮፌቲክ ሚዲያ ቤተሰቦች የቴሌግራም ቻናል ወይም ዋትስአፕ ከፍተን የጸሎትና የምክር አገልግሎት እንደምንጀምር ስንገልጽ በታላቅ ደስታ ነው። ስለዚህም የቴሌግራም ወይም የዋትስአፕ ቻናሉን ሊንክም እናስቀምጥላችኋለን። ወደዚያኛው ሳምንታዊ የላይቭ ጸሎት በቶሎ እንድንገባ ለምታውቋቸው ጓደኞቻችሁና ቤተሰቦቻችሁ ይህን ቻናል ሰብስክራይብ አድርገው እንዲቀላቀሉ እንድታደርጉ በታላቅ ፍቅር እንጠይቃለን። ከትምህርቱ በተጨማሪ ያሰብነውን የላይቭ የጸሎት ፕሮግራምና የቴሌግራም ወይም የዋትስአፕ ቻናል ከፍተን የጸሎትና የማማከር ፕሮግራማችንን ከወደዳችሁት ኮሜንት ሴክሽን ላይ ደስተኞች ነን የሚል ኮሜንት እንድትጽፉልን እያልን እግዚአብሔር እንዲረዳን የዘወትር ጸሎታችሁ አይለይ እንላለን።